ጎረቤት ሀገር ኬንያ በቅርቡ 30 ሚሊዮን የናሽናል ኤግዛም ምስክር ወረቀቶችን በፐብሊክ ብሎክቼን ላይ አስቀምጣለች። ሁሉም ሰው ኬንያን እየተመለከተ ባለበት በዚህ ወቅት ኢትዮጵያ በአዲሱ ፋይዳ ቨርስ ውስጥ ሙሉ በሙሉ የተለየ ነገር እየገነባች ነው። በአሁኑ ጊዜ በውጭ ሀገር ስራ ለመቀጠር የኢትዮጵያን ዲግሪ ማረጋገጥ ሳምንታት የሚፈጅ ፍተሻ፣ ማህተሞችና ኢሜይሎችን ይፈልጋል። ይህንን ችግር ለመፍታት ነው ኬንያ ከአቫላንች ኔትወርክ ጋር አጋርነት ፈጥራለች። አንድ ዲግሪ በፐብሊክ ብሎክቼን ላይ ሲቀመጥ ኢሚዩቴብል ወይም ፈጽሞ ሊቀየር ወደማይችልበት ደረጃ ይደርሳል። ኤዲት ወይም ሞዲፋይ ማድረግ አይቻልም። እንዲሁም የማረጋገጫ ጊዜውን ከ3 ወራት ወደ 10 ሰከንዶች ብቻ ዝቅ ያደርገዋል። ኢትዮጵያ ግን በጣም የተለየ መንገድ እየተከተለች ነው። በአዲሱ የመንግስት ልማት ድርጅት ፋይዳ ቨርስ ስር የፋይዳ ፓስ አፕሊኬሽን ተግባራዊ እያደረግን እንገኛለን። ከፐብሊክ ክሪፕቶ ኔትወርክ ይልቅ ፋይዳ ፓስ የራሳችንን መረጃ ራሳችን እንድንቆጣጠር የሚያስችል ቴክኖሎጂ ነው የሚጠቀመው። የዲግሪያችሁ ወይም የመታወቂያችሁ ዲጂታል ኮፒ በሰጪው መስሪያ ቤት በዲጂታል ፊርማ ተረጋግጦ እጃችሁ ላይ ባለው የፋይዳ ፓስ ዋሌት ውስጥ ይቀመጣል። ሁለቱም ስርዓቶች የዲግሪ ማጭበርበርን ያስቆማሉ። ልዩነቱ የሚጠቀሙት መሰረታዊ ቴክኖሎጂ ላይ ነው። ኬንያ ዓለም አቀፋዊ የሆነ ፐብሊክ ብሎክቼንን ታምናለች። ኢትዮጵያ ደግሞ በመንግስት ዋስትና በተሰጠው የራሷ ብሔራዊ የዲጂታል መታወቂያ ስርዓት ትተማመናለች። በረጅም ጊዜ ውስጥ የትኛው ስትራቴጂ አሸናፊ ይሆናል? ኢትዮጵያ በራሷ ሉዓላዊ የፋይዳ ፓስ ኢኮሲስተም ላይ መቆየት አለባት ወይስ እንደ ኬንያ ወደ ፐብሊክ ብሎክቼን መሸጋገር አለባት? ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፊያድ ፒስ አውት።